የወልቃይት ጠገዴ የአማራ ማንነት ኮሚቴም ቢሆን በጦርነት ጉዳያችን እንድንቋጭ የሚል አይደለም። ጉዳያችን በሰላማዊ በዲሞክራሲያዊ መልኩ ህገ መንግስታዊ መሰረት አድርገን ነው አንቀጽ ጠቅሰን ጉዳያችን በሰላም እንዲፈታ ነበር። የትግራይ ሰዎች በመፋታት እኮ ከቤታቸው እንኖራለን በሚል ማለት ነው። ጉዳዩ ህወሓት ወዳልሆነ ወደ ተወሳሰበ ወሰደው በለመደው ጫካ አሰራርን ተጠቅሞ ሰውን ለማፈን ሰውን ለማጥፋት ለመግደል መክሮ ካልሆነ ህዝቡ በሰላማዊ መንገድ ነበር የጠየቀው። ያን ጥያቄ ወደዚህ ውስብስብ አምጥቶ እንግዲህ ተከትሎ ጦርነቱ መጥቷል። እኛ በአጋጣሚ በጣም ረጅም ጊዜ እንታገላለን ብለን አስበን የነበርነው በአጭር ጊዜ በእግዚአብሔር ፍቃድ ነው። አሁንም የእግዚአብሔር ላመሰግን እወዳለሁ ማለት ምክንያቱም ረጅም ጊዜ እንጓዛለን ብለን ነበር ኮሚቴው ወልቃይትን ነፃ ለማውጣት ትህነግን ያህል ድርጅት በስውርም በቀጥታም በጣም ሱር በሰደደ ስትራቴጂክ አካባቢውን በመቆጣጠር ፍጹም ይባል ማለት ግን በድፍረት ያንን እምነትን አምነን ተማምነን ጥያቄው ነበር ደግሞ ከማይነካ ነክተው ወልቃይት ጠገዴ አሁን ነፃ ወጥተናል። እንዴት ንፍታው ሲባል መቼም ሰላም አንፈልግም። አሁንም ለቲፒኤልኤፍ ለትላንትናው በጦርነት ነው የምንፈታው በጉልበት ነው የምንፈታው የሚያሳስብ የለም። በሰላም መፈታት አለበት። ቀጠናውን ሰላም እንዲሆን ይሄን ኮሪደር የወልቃይት ጠገዴ ብቻም አይደለም የጎንደር ብቻም አይደለም የሀገር ኮሪደር ነው። ይሄን ኮሪደር ከተባላሸ ሌላው ይባላሽ ይችላል። እንደገና እንደተባለው አካባቢው የልማት አካባቢ ነው። ማህበረሰቡም ሰላም ወዳድ ነው። ሰላም እንዲሆን በሁላችን ሰላም ፈላጊዎች መሆን አለበት። በትግራይ በኩል ያለም ይሰበኩ ነው። በእውነት ይቁሙ ከሀቅ ይቁሙ። ጉዳዩን የመፍትሄ አካል ሆኖ መምጣት አለባቸው። ህወሓት ለኛ ብቻ አይደለም ለትግራይ ህዝብ በጣም ወደ የማይወጣበት ውስብስብ ውስጥ ያስገባ ድርጅት ነው። ይሄን ድርጅት የጋራችን ጠላት ከሆነ የሚመጣው ተፈናቃይ ፍጹም ከህወሓት ተላቆ መምጣት አለበት። ይሄንን ጉዳይ ሰላማዊ ከሆነ ህዝብና ህዝብ መቼም ተጣልተው አያውቁም የሚለው ከተሳታፊዎቹም ሲገልጹት ነበር። እኔም እሱ ነው ሻማው። አሁንም ብዙ የትግራይ ሰዎች ሰላማዊ ሰዎች እንደሚኖሩ ከህወሓት አተሳሰብም አሁን ተላቆ የሚማወት ፖለቲከኛም እያየን ነው። ወንድማችን ጌታቸው ትላንትና ዋናው የህወሓት አከርካሪ በጣም ዋና ሰው ነበረ። አሁን አቶ ጌታቸው ለውጡን ተቀብሎ እንዳለው ወንድማችን ጌታቸው ወደ ለውጡ ሲቀላቀል ህወሓት እንዴት እንደተበታተነ አይተናል ማለት። ስለዚህ ከትግራይ ወጣቶች ከትግራይ ምሁራኖች ይሄ መንገድ ተገቢ አይደለም የሚል ትግል እንዳለ ያያል። ስለዚህ ግማሻችን እኛ ብቻ አይደለም ታጋዮች ከህዝቡ የተሻለ ሐሳብ እየሰማን ነው። ይሄን ከኛ ከፍ ብሎ እንዳገር ጥሩ ይሆናል የሚል ነው። እኛም ትግራይም ለአማራ ህዝብ ሰላም ይሆናል ቀጠናው የሚል ተስፋ አለን። ይሄንን ግን በዝርዝር አፈጻጸሙ ግን ከእውነት መመስረት ጥሩ ነው። ምክንያቱም በተናገርነው ልክ ጉዳዮችን መፈጸም አለባቸው። ፌደራልም በተናገረው ልክ አቶ ጌታቸውም በተናገራችሁት ልክ እኛም በተናገርነው ልክ እዚህ መሬት ላይ ብንተገብረው ሁላችን ሰላም የሚጠላ ሰው አለ ብዬ አላስብም። በዚያ ልክ ከሆነ ጥሩ ነው። ከዚህም ወንጀለኛ ካለ ተጠያቂ ይሆናል። ምንም ጥያቄ የለም። መንግስት ከሆነ ለወንጀለኛ የማይጠይቅ መንግስት ከሆነ መንግስት ማለት አይቻልም። ስለዚህ እሱን ላይ የሚያጠራጥር ነገር አይደለም። እንደተባለው እኔ እውነት ማይካድራ አሁን አንዳንዱ ህዝቡ የገጠመን ጥያቄ ምንድነው? ህወሓት ትላላችሁ። ማይካድራ እኮ ታጣቂዎች ነበሩ ከዳር ሆይ ጠብቁ ነበር እንጂ ሲቪላን ናቸው ገጀራ ይዘው ይጨፈጨፉ። እነዚህ ሰዎች እንዴት ደፍሮ ይመጣሉ? አሁን እንደዚህ ያለ ገጀራ ይደበደብ ነበር የተባለ ሰው መቼም ሲቪል ቢሆንም ተመልሶ ማይካድራ መጥቶ ይገባል ብዬ አላስብም። ወይ ወደ ሱዳን ይጠፋል እንጂ ተመልሶ መጥቶ ታሰራለሁ ብሎ አይመጣም። ግን እኛም አጥርተን መያዝ አለብን የሚለው በውይይታችን በደንብ ተነጋገርን። ስለዚህ ጥፋተኛ የተባለ ከየትኛው ቀበሌ ከየትኛው ቀጠና ነበረ ማን የሚባል ነው የሚለው የማንነት ኮሚቴ የሚያያዘ ነው። ማህበረሰቡም እየከሰሰ ነው። አንዱ እሱ ነው።